ነገር ግራውንድ ተደርጌ ነበርና ትንሽ ደብሮኝ ራስን ነገር ምናምን ሰልፍ ሪፍሌክት አድርግ ምናምን ታውቂ የባለፈው ሰዎች ነበር እንዴ? ሲጀመር ምን ማለት እንደሆነ ታውቃለህ? ሰልፍ ሪፍሌክሽን ነው። ባውቀው ለምን ግራውንድ ተደረገ? ሰልፍ ሪፍሌክሽን ማለት ቫልዩ ካን አንደርስታንድ ማድረግ ከዛ በዘለለ ባውንደሪ ክሬት ማድረግ ምናምን ይመስላል። ከኔ ራሴ መልሱልኝ። ባለፈው ያልሽ ነበር አቤት መጨረሻ ስለ ሰልፍ ሪፍሌክሽን በደንብ እናወራለን ተባብለን ነበር አይደል? ቫልዩ ክሬት ማድረግ ባውንደሪ ላይ እንዴት እንስራ ምናምን ከዛ ደግሞ እንዴት ነው እሱ አይደንቲቲያችን ወይ ማንነታችን ላይ ሪፍሌክትድ የሚሆነው ብለው አውርተን ነበር። አውርተን ሳይሆን ጀምረን ነበር። አሁን ዲስከስ እናድርግ። እንደው እንደ አዲስ ብታስረዱ ሰልፍ ሪፍሌክሽን ቁጭ ብለህ በጥሞና ሶፎንያስ ማን ነው? ኖ ለምን መስታወት ግን ቀርቦለት ላይ ክራሱ ነገር እንዴ እንደዛ ፈራዋል። አይ ቲንክ ራስን ጥያቄ ልጠይቃችሁ። አይ ቲንክ ዋናው ሀሳባችን ማንነታችንን ከመቅረጽ አንፃር አይደለም ማንነታችን ከማወቅ አንፃር ነው። ስለዚህ ራስን ማየት ማንነታችን ከመቅረጽ ጋር ያለውን ነው እንግዲህ አይደለም። ስለዚህ እኛ የምናወራው ስለ ማንነታችንን ጋር በተያያዘ ነው። ግን በዛው ሰልፍ ሪፍሌክሽን ራስን ማየትን ማወቅ እንችላለን። ስለዚህ ራሳችንን ስናይ ምንድነው መጀመሪያ ልናይ የምንችለው? ጥንካሬያችሁ ምንድነው? እስቲ ጥንካሬ ድካም አይደል ከዚያ ነው የሚጀምረው እያለን ምናምንበት ነገር ምንድነው? አደራ ሃይማኖት ማለት አይደለም። እሱን እንወያይበት እስቲ። በዚህ እድሜ ላይ ስትሬንግዝ እና ዊክነስ ጥንካሬና ድካማችንን ማወቅ አለማወቅ እሱ አይደል አንደኛው የሚጀምረው። ለምሳሌ ባለፈው ስትሉ አለመስማት ድካም ነው ጥንካሬ ነው? ድካም ነው። አለመስማት ይመስሉኝ ግራውንድ ያስደረገኝ። አይ ቲንክ ስትሪንግዝናችን አለ ቲኔጀር ሁላችንም ጋር ኮመን የሆነው እንትን ነው ጊዜ ያለን ታይም yes ኢነርጂ ክሪኤቲቭ ነን ኢነርጂ አለን ታይም አለን that's a good one yes ለዛ ፖዚቲቭ ሰልፍ ሪፍሌክት የምናደርገው ነገር ነው። መጥፎ ነገር ደግሞ በጣም ያወራው ነበር አይ ቲንክ ባለፈው ራሳችንን በጣም ወደ ላይ ከፍ እናደርጋለን እንችላለን ኢጎይስቲክ ነን ብለን ቢያስወለው አይ ቲንክ ሰልፋችን ሪፍሌክት ካደረገ ስትሬንግዝ ነው ብለን ደግሞ እያሰብነው ዊክነስ የሆነብን ደግሞ ሁሉ ነገር እናውቃለን ብለን የምናስበው ነገር ጡንቻለን እያላችሁ ግን የሌላችሁ ነገሮች ለምንድነው ቢገናኙ ራሳችንን እናውቃለን ብለን ስናየው ሰልፍ ሪፍሌክት ስናደርገው ትክክል ነው አይደለም የሚለውን ነገር አውርደን ማየት እንችላለን። አይ ቲንክ ኤግዛክትሊ የሚያመጣውን ኮንሲኩዌንስ ከማየት አንፃር ማለት ነው። ሌላ ስትሪንግዛችሁ ምንድነው? በጣም ወድጀዋለሁ። ስትሪንግዛችን የመሰለ ግን ዊክነሳችን በጣም ወድጀዋለሁ። ቲንክ ሌላ ምን ይመስላችኋል? አይ ቲንክ ኤክስፔክቴሽናችንንም የራሳችን ላይ ያለው ኤክስፔክቴሽን ዝቅ እናደርገናል። ቢካዝ ራሳችንን ስለምናውቀው ስትሬንግዛችንን ስለምናውቀው ማድረግ የምንችለውና የማንችለው ነገር ስለምናውቅ ብዙ ነገር ከራሳችን ኤክስፔክት አናደርግም ነው። ከዛ እሱ አይጎዳል። ሶ የቱ ጋር እንትን ማድረግ እንዳለብን መውረድ እንዳለብን የቱ ጋር ከፍ ማለት እንዳለብን እናውቃለን። ሶ አንድ ሮል ይጫወታል እሱ ላይ። እሺ ሌላ ስትሪንግዛችሁ እስቲ አስቡ። ክሬቲቭ መሆን ብቻ ዲፈረንት ነው ከሰዎች ጀነራሊ ክሬቲቭ ኤግዛምፕል አንቻውን በጣም ክሬቲቭ ይሆንሽ ምን ላይ ለምሳሌ መጻፍ ይችላል። መጻፍ ክሬቲቭ ራይቲንግ ላይ ስትሪንግዝ ነው ብዬ አስባለሁ። ከዛ ደግሞ የሳሎን ደግሞ ሌላ ደግሞ እሷ ይለያያል። ገባ የተለያየ ኳሊቲ አለ። አይደንቲቲያችን የሁሉም ሰው አይደንቲቲ አንድ አይነት ያለው ነው። የሁሉም ሰው ማንነት አንድ አይነት ያለው ነው። የተለያየ ባህሪ ስላለ ነው ብዬ አስባለሁ። ስለዚህ የራሳችንን አንድ ስትሪንግዝ ማወቅ የሆነ ሰልፍ ሪፍሌክሽን ላይ ወይም ደግሞ ራሳችንን በምናይበት ጊዜ የሆነች አንድ ስቴፕ ከፍ ያደርገናል ማለት ነው። ሌላ ጥያቄ ልጠይቃችሁ ደግሞ ሆቢያችሁ ወይም ደግሞ በትርፍ ጊዜያችሁ ልታደርጉት የምትፈልጉት ነገር ምንድን ነው? እሱ ራሱ አንደርስታንድ ራሳችሁን ማድረጊያ መንገድ ስለሆነ ማለት ነው። ከዛ ደግሞ ለእናንተ እስቲ ሰክሰስ ምንድን ነው? ስኬት ወይም ደስታ
ምንድን ነው እስኪ እንትን እያልኳችሁ ነው ራሳችሁን ሪፍሌክት እንድታደርጉ እየረዳኋችሁ ነው። በተለይ ሰልፍ ሪፍሌክሽን በጣም ከባድ ነገር ነው አይደል? ለምን አንደርስታንድ ለማድረግ ራስሽ ስትሞክሪ ይከብዳል። አሁን ይሄ ሆቢ ልንገምት እንችላለን ማናችንም ግን ግን it's part of it ለኛ አሁን ለምሳሌ ምንድነው ሆቢያችሁ? ስትሪንግዝ ይሆናል ግን ሆቢ ኖ እሱኛው አንደኛው ነው ራሳችንን ማወቂያ ሰልፍ ሪፍሌክት ማድረጊያችን ስትሪንግዝ እና ዊክነሳችንን። ሁለተኛው ደግሞ እኔ በትርፍ ጊዜ ማድረግ የሚቀረኝ የምወደው ከዛ በኋላ ደግሞ ቀጥላችሁ ለእናንተ ስኬት ምንድነው ደስታ ምንድነው? እነዚህ አሁን ሰልፍ ሪፍሌክሽን ማድረጊያዎች ናቸው ማለት ነው። ያው ስኬት ማለት አንድ ጎል እናስቀምጣለን አይደለ? ወደፊት የሆነ ነገር አደርጋለሁ ብለን ወደፊት እንኳን ባይሆን ዛሬ የሆነ ነገር አደርጋለሁ ብዬ ካሰብኩኝ አሁን ቤት ገብቼ የሆነሽ የምሰራ ስራ ካለችኝ በአንድ ሰዓት እሷን አጠናቅቃለሁ ካልኩኝ ከአንድ ሰዓት ባነሰ ውስጥ እሷን ከጨረስኩኝ ያው እኔ ተሳክቶልኛል ስኬትን አገኘሁ ማለት ነው። በላይፍ ደግሞ ስናየው የሆነ ገና ቲኔጅ ነን እንግዲህ እኛ ያው 18 ዓመቴ ነው። በ22 ዓመቴ ምን ላይ መድረስ ፈልጋለሁ? አጭርና ረጅም ስታበራ የሚባለው ማለት ነው። ግን ይሄ ዲፋይን ያደርገናል ብለህ ታስባለህ? ሰክሰስ የሚለውን አይ ቲንክ እሱ ይሄ ዲፋይን ሰክሰሳችን ነው ብዬ አላስብም። እኔ ግን ዲፋይን በደንብ ያደርጋል። ምክንያቱም የሆነ ሴት ያደረገው ጎል እስከሌለ ድረስ ሰክሰስ ሊኖር አይችልም። ጎልህ ነው ዲፋይን የሚያደርገው። ስለዚህ ሰክሰሱ አይደለም። ሰክሰሱ ዲፋይን ያደረገ ነገር የእሱ ፕራይዝ ነው። which means ጎሉ ይወስናል ማለት ሌላም ነገር የሆነ የማይረባ ነገር ሆኖ like ያንን ነገር ስላሳካ ብቻ ሰክሰስ አይሆንም ማለት ነው አይደል? ጎሉ ትክክለኛ ያሳካሽበት መንገድ ይሁን አንቺ በፈልግሽ ሪፍሌክሽን የሚመጣው እሱ ጋር ነው አይደል? ለዛ ያሳካበትን መንገድ ሰልፍ ራስን ሪፍሌክት እያደረግከሆነ ከየት እንደመጣ ታውቃለህ፣ ወዴት እንደምትሄድ ታውቃለህ። ራስን on the way ሪፍሌክት እያደረግክ ነው፣ ራስን እያየህ ነው። ዞር ብለህ ታያለህ፣ ፊውቸርህንም መገመት ይቀላል ራስን ሰልፍ ሪፍሌክት ማለት ሲጀምር። ስለዚህ እንደሱ ቁጭ ብለን እንዳናይ የሚያረጋን በጣም ምክንያቱም ሰልፍ ሪፍሌክት ማድረግ ራሳችንን ለማወቅ በጣም ይጠቅመናል። ለዚህ ነው አንተም ከዚህ በኋላ ገብተህ መቀጠል መቻል አለብህ። ግን አሁን ግራውንድድ በመሆኑ ምንድነው ሚስ ያደረገው? ጓደኞቼ ዋይ most of time ከነሱ ጋር ነው ማሳልፈው ከቤተሰብ ይልቅ። ትምህርት ቤትም ሊሆን ይችላል ሌላ ቦታም ሊሆን ይችላል። ስለዚህ ከነሱ ጋር ስሆን የሆነ የምወስደው ነገርም አለ መማራቸው ማለት ነው። ፖዚቲቭ ሊሆን ይችላል ኔጌቲቭ ሊሆን ይችላል። እነሱን ነገሮች አጥቻለሁ ብዬ አስባለሁ። ስለዚህ ጓደኞቻችን ማንነታችን ላይ ኢንፍሉዌንስ አላቸው ይላታል። በጣም አላቸው። ያየነውን ነገር ሲዘርዝሩት ምን መስሎናል? አሁን ላይ ቲኔጅ ደግሞ ስንሆን ከወላጆቻችን ጋር ከጓደኞቻችን ጋር ብዙ ሰዓት እናሳልፋለን። አካባቢያችን ያሉት ሰዎችን እያየናቸው አሁን ከሳሎን ጋር ኢንተርፕሬት የሳሎንን ማድንቅላት ኳሊቲ አለ። ገባሽ? ሳሎን አሁን ጎበዝ ተማሪ ነች። በጣም ለዛ ሳሎንን አይቻት ላይብረሪ ለመሄድ ሞቲቬትድ ሊሆን ይችላል። ከዛ ደግሞ ሌላ ሰው ደግሞ ሌላ መጥፎ ነገር እያደረገ ባይሆን ደግሞ የሆነ መሞከር የምንፈልግበት እድሜ ላይ ነን። ያየነው ነገር ማድረግ የምንፈልግበት እድሜ ላይ ስለሆነ ጓደኛ በደንብ አፌክት ያደርገናል። እሺ ሌላስ? አውቀነው ብቻ አይደለም አንዳንድ ጊዜ ፒር ፕሬሸር ለምሳሌ እሷ ጎበዝ ተማሪ ስለሆነች ጎበዝ ተማሪ ሆናለሁ። ከዛ ደግሞ ሌሎች መጥፎ ስለሚያደርጉ አደርጋለሁ ብዬም ላላደርግ እችላለሁ። አንዳንዴ በምውድበት አካባቢ ተጽዕኖ ስለሚያድርብኝ ሳላውቀው ነው ወደዛ ነገር የምገባው። ማለት ፈልጋለሁ ማለት መጥፎ ነገሩን ላልፈልገው እኮ እችላለሁ። ግን ለምሳሌ እኔ ባህሪ እንደዛ ካልነበረ እነሱ ግን ከጊዜ ወደ ጊዜ ሊቀይሩኝ ይችላሉ። አልቀየርም እየወረሹ ነው መጪው እዛው ይዋልሽበት ሳታስቢው ነው ሰው የሚውልበትን አካባቢውን ይመስላል ይባላል። ስሙትሊ የሚሄድ ነገር ነው። ብዙ ጊዜ እንደውም እኛ ለምሳሌ አሁን ቤተሰቦቻችን ምናምን ጓደኛ ወይም ያልሽ ጓደኛ ወይ ያለሽ ጓደኛ ጥሩ አይደለም፣ ስለዚህ ከሱ ራቂ ወይ ከሱ አራቂ ይባላል አይደለ? ከዛ ኢንተንሽናሊ ለመራቅ እንሞክራለን። ግን without እኛ ሳናቀው like በጣም smoothly ሳታስተውዩ ምናምን ነው smoothly እንትን እያለ የሚመጣው ማለት ነው። እኔ ፐርሰናል ኤክስፒሪየንስ ያለ ለምሳሌ had a friend ጓደኛ ነበረች እና ለረጅም ዓመት አንድ ላይ ጓደኞች ነበር ምናምን። ግን ሳላቀው ራሴን like አሜን አልነበርኩም፣ ማንነቴን አላውቀውም ነበር። ቆም ብዬ ሳስበው ኦሆ ለካ አሜን የትኛው እንደሆነች አላውቅም። it's like እነሱ የሆኑትን ነው እየሆንኩ ያለሁት እንጂ አሜን ማን እንደሆነች እውነት አላውቅም። ስለዚህ ከዛ ፍሬንድ መውጣትም ከዛ ነገር መውጣት ስሙዝሊ የሚሆን ነገር ነው። ከመሬት ተነስተሽ ምናምን ከዚህ በኋላ ጓደኛ ምናምን አልሆንም ምናምን ሳይሆን ወደ ስሙዝሊ ሂል እያደረግሽ ቀስ እያለ ሪፍሌክት ስናደርግ ራሳችን yes self reflection ለዛ ነው የሚጠቅመው እና እሱን ፕሬሸር ባላንስ ለማድረግ ይጠቅመናል። እኛ ማለት የትኛው ፖዚቲቭ ነው የትኛው ኔጌቲቭ ነው ምናምን ያለን ለመቀጠል self reflection ፕሌይስ አ ቢግ ሮል ትልቅ ሮል ይጫወታል። ምን ተረዳውኛው ስለ self reflection ስታወሩ የሆነ
መሪ የሌለው መኪና ምንም ልታረጉት እንደማትችሉት አይነት ነገር ነው እየተረዳሁት ያለሁት። ምክንያቱም መሪ የሌለው መኪና ነዳጅ ትሰጠዋለህ፣ ይሄዳል፣ ገደል ትገባለህ፣ አለቀ አማራጭ እሱ። ወይ ደግሞ ከግንብ ጋር ምናምን ትጋጫለህ። መሪ ካለው ግን የሆነ ቦታ ተወስዷል የፈለክበት ቦታ ጋር። መርከብም እንደዛው ነው አይደል? ካልተሳሳትኩኝ ካፕቴኑ በደንብ ያዘዋል። ካፕቴኑ እኛ ነን። ስለዚህ ወዴት ጋር መሄድ እንዳለብን ምናየው በሰልፍ ሪፍሌክት በምናደርጋቸው በምንወስዳቸው ለራሳችን በምንሰጣቸው ታይሞች እንደሆነ ነው እያስረዳችሁኝ ያላችሁት። ሌላ ደግሞ ሰልፍ ሪፍሌክሽን ላይ አሁን ብዙ ጊዜ ቲኔጆች ሰልፍ ሪፍሌክት ለማድረግ ይከብደናል አይደል? ራሳችንን ለማየት ይከብደናል because we don't know who we actually are አይደለ? so I think personally እኔ እየጠቀመኝ ብዬ የማምነው አዳዲስ ስኪሎችን መሞከር የትኛው ለእኔ እንደሚሆንና አሚን የትኛው ጋር እንደምታዘንብን እንትን የሚያደርገኝ trying new things ስኪሎችን ፖዚቲቭ የሆኑ ነገሮችን ለምሳሌ እኔ ፐርሰናሊ መጽሐፍ ላልወድ እችላለሁ ግን because I want to figure out ማን እንደሆንኩኝ ማን እንደሆንኩኝ ማወቅ ስፈልግ እነዚህን ነገሮች ልሞክር እችላለሁ። ከዛ ራሴን በኋላ ላይ እዛ ነገር ላይ ጎበዝ ሆኜ ላገኘው እችላለሁ። ማንኛውም ነገር ላይ እንደዛ ነው። ሶ የሆነ ኮፒ ለማድረግ መሞከር ሳይሆን ሌላ ሰው የሚያደርገው ፕሬሸርድ ሆኖ ለመሞከር ሳይሆን ለኤክስፒሪየንሱ ስትሉ ምን አሚን እዚህ ነገር ውስጥ ብትገባ ምን አይነት ኤክስፒሪየንስን ጌን ታደርጋለች የትኛው ቢልድ ያደርገኛል የሚለውን ለማየት አይ ቲንክ አዳዲስ ነገሮችን መሞከር የማይብየው በቃ አድቬንቸር ብላችሁ የምታስቡትን ነገር በጣም ሂውጅ ነገር መሆን የለበትም። ለምሳሌ አዳዲስ መጽሐፍ ሊሆን ይችላል፣ አዳዲስ ታይፕ ኦፍ ሚውዚክ መስማት ሊሆን ይችላል። አንኮምፎርታብል ሊያደርግሽ ይችላል ግን ትሩ ታይም ታይዋለሽ ምን አይነት እንትን እንደምታመጭ ነው። ስለዚህ ሰልፍ ሪፍሌክሽን ላይ ሄልፕ ያደርጋል። አይ ቲንክ የፒር ፕሬሸር ትልቁ ችግር ምንድነው? ኢትስ ላይክ ራሳችንን ቆም ብለን ማየት እንፈልግም፣ እንፈራዋለን። መስታወት የምናየውን ኢሜጅ ሳይሆን ትክክለኛውን ኢሜጃችን ይሄ ታችን ሳይሆን ያደረግነውን አክሽን መጠየቅ አንፈልግም። ላደረግናቸው ነገሮች ተጠያቂ መሆን አንፈልግም። አድርገን ማለፍ ወደኋላ ተመልሰን ማየት አንፈልግም። ያደረግናቸውን ነገሮች ዞር ብለን ማየት አንፈልግም ትክክል ነን ብለን ስለምናስብ። ሶ በፒር ፕሬሸር ደግሞ ምንድነው የሚመጣው? ጓደኞቻችን ጋር እንደበቃለን። ጓደኛ የምናደርገውን ሰው ካያችሁ ጓደኞቻችሁ ላይ ዛሬ ዘንጫለሁ ምናምን ጋይስ ምናምን ቁጭ ብላችሁ ግን አያምርም ትክክል በትክክል እኮ ላያምር ይችላል ግን ያ ነገር ህርት ያደርገናል። በሌላ መልኩ ልናየው እንችላለን። ሶ የምንፈልገው ቫሊዴሽን ትክክል ነን መባል። ሶ ራሳችንን ቁጭ ብለን ጆርናሊንግ አሁን ሰልፍ ሪፍሌክሽን በጣም አሪፍ ነው ብዬ አስባለሁ። ሶ ቁጭ ብለን ስንጽፈው ቁጭ ብለን ስንጽፈው ይሄ እኮ ትክክል አይደለም ብለን ራሳችንን እንፈራዋለን። ግን ያንን ፍራቻ ማለፋችን ደግሞ በጣም ማንነታችንን ቢልድ ለማለት በጣም ይጠቅማል። ስለዚህ መፍራታችን ችግር የለውም። ችግር የለም፣ በጣም ኖርማል ነው። ግን ፍራቻውን ተጋፍጠን መሄድ እንችላለን ወይ? በጆርናሊንግ ደግሞ በጣም ጆርናሊንግ እንችላለን። ቁጭ ብለን ሜዲቴት ማድረግ ያደረግናቸውን ነገሮች ቆም ብለን ማሰብ መቻል አለብን። አይ ቲንክ አይደል ሰልፍ ሪፍሌክሽን እሱ መጽሐፍን የግድ ሳይሆን ቆም ብሎ ላይክ ዛሬ እንደዚህ አይነት ነገር አድርጌያለሁ ጥሩ ነበር ወይስ አልነበር? ረድቶኛል ላይክ አሳድጎኛል ወይስ ጀስት አድሚት ማድረግ ትክክል አለመሆናችን አንዳንድ ጊዜ ሁሉ ጊዜ ቫሊዴሽን ሲክ ማድረግ በጣም መጥፎ ነገር ነው። ሶ ቫሊዴሽንን ወደዛ አድርገን እውነተኛ ትክክለኛ ነገር ነው ወይ የአሚን ማንነት ወይ የኛ ማንነት ወይ የቲኔጆች ማንነት ወይ የፐርሰናል ማቃት ያቺ አሚን ያን ነገር ሰፖርት አደርጋለች የሚለው ነገር ማሰብ አለብን። ግን አሁን እንዳላችሁ ጥሩ ነው። ግን በየቀኑ ለሚኖር ለአንድ ታዳጊ ወጣት አሁን ያላችሁት እንዲቀላል ይሆናል እኮ። ለምሳሌ ጓደኞቻችን እንዴት ነው የሚያዩ የሚሰጡን ኒክኔም የተሰጣችሁ የላችሁም እንዴ? ምን ትላላችሁ? እንደገና ቫልዩ የእናንተ ቫልዩ እና የእነሱ ሲለያየ ወደ የትኛው ነው የምትሄዱት? አሁን እሱን አሁን የእኛም ብቻ ሳይሆን አጠቃላይ ትምህርት ቤት ያሉትን አካባቢያችን በተለያየ ቦታ የምናውቃቸውን እያሰብን እስኪ ትንሽ ፕሬሸሩን ብናወራ ጥሩ ይመስለኛል። አለ አውጥተን ቫሊዴሽን አለመፈለጉን እኮ እናውቀዋለን አይደል? ግን ደግሞ ስንኖር ሳለ ቫሊዴሽን ድረሳችን ስንፈልግ እናገኘዋለን አይደል? ሶ ፕሬሸሮቻችን ምንድናቸው? ላይክ በዚህ እድሜ ምንድነው ጓደኛ ማንነታችንን ለመቅረጽ ያለውን ተጽዕኖ ትንሽ ብታወሩት በደጣላ ቅብትሉበት ደስ ይለኛል። በየቀኑ መታወት ስለሆነ ከጓደኞቻችሁ necessarily እናንተ ኤክስፒሪየንስ ሊሆን ይችላል። የጓደኞቻችሁ ትምህርት ቤት የምታዩት ሰፈር ውስጥ የምታዩት ዘመዶቻችን ከዝኖቻችን ማለት ነገር አለ አይደል? ከዝኖቻችን ጋር ለምሳሌ ሪፍሌክት እንዳላረግ የሚያደርገኝ ፐርሰናሊ በጣም ሰክሰስፉል የሆኑ ከዝኖች ናቸው እና ሲመጡ ምናምን ኮምፔር መደረግ አለ። ለምሳሌ ሪፍሌክት እንዳላረግ ለምሳሌ እንደሱ እኮ ብትሆኚ እንደሱ እኮ ብትሆኚ ምናምን ስትባሉ ማንነታችሁን ከማወቅ ወደኋላ ያስደርጋችኋል ወይም ሪፍሌክት ከማድረግ ወደኋላ ልታደርጉ ትችላላችሁ። because you think
እንደነሱ መሆን እንዳለባችሁ ነው የምታስቡት ሰክሰስፉል መሆን እንዳለባችሁ ሶ እሱም ነገር አለ መሰለኝ እኔ ፐርሰናሊ ከዝን ስትይ ስለሰማሁ እንደዛ ነው እሺ እንደዛ ነው ኒጋ ስላኩ እንደምታጠና ታጠኝ ነው የበደርሽ ስለዚህ ጓደኞችሽ ኮምፔር መደረግ ሁሉም ነገር ተጠቂልኝ ያለንን አቅም ነው የምንጠቀመው ኮምፔር መደረጉ በጣም ቱማች ራሳችንን እንዳናደርገን በጣም የሆነ አይንን እንደዚህ እንደሚያዝ ነገር ነው ብዬ ነው ማስበው ቢያንስ ጭላንጭል ነገር እንኳን አታይም በብላክ ነገር እንደምታሰራው ኮምፓሪዝን ለኔ ኮምፔር ሲደረግም በጣም አሪፍ በጣም ነው የምንጣለው ኮምፔር ተጨቁኛለሁ ለዛ ነው ግራንድ ተደረገ ልክ ነው ሌላ ሚድል ቻይልድ ነው ምን የሚደል ቻይልድ አሁን ቢያንስ የሚረዳኝ ሰው ግን ፊትን ስለማድረግ እስቲ ስለ ጓደኞች ቅድም ያለው ስለ ቫልዩ መለያየት ፊትን ለማድረግ እኔ ለተወሰነ ጊዜ ሞክር ነበር እንደማላረግ ስለገባኝ ግን አጠቃላይ እንጂ ቲኔጆችን ስታያቸው ቲን ሳይሆን እኔ ምን ይመጣልኛል መሰለሽ በቅርብ እንኳን ያጋጠመኝ እና ክብር እንጂ ዳያር እንደ ምናምን ሲሉ እሺ ምንድነው የምጠቀመው አልኳቸው እዛ አንተ ፋራና እንደ ምናምን ይተባል ሊትራሊ በቃ ዊርድ ነው ኢንተርቴት ውስጥ ኒክኔም ምናምን በደንብ ማአት ኒክኔም ይለፈኝ በግል ምትወደው አንዱ ምትወደው እንዴት ይሆን እንዴት ነው የምወደው ከይቆ ግራ ገብቶኝ አይቅር እና ለማንኛውም ጻፍልንና እንደዚህ ያሳየኝ አምጫ መጻፍ እና በቃ የሆነ አለ አይደለ ከነሱ ወጣ ስትይ ምናምን እሺ ሌሎች የሚጠቀሟቸው ኒክኔሞች ለሌሎች ሰው ዊርዶ እና አንተ ነው ማለት ነው የኔ ነው አልዋሽም ነርድ አለ ስለዚህ ደግሞ መነጽር የሚያረጉ ማን ለመካት ተናገርኩ ያልተናገርኩ የምታውቂው ስለ ጓደኝነት ቫልዩ የጓደኞችን ቫልዩ ምን ቫልዩ እንደሚያደርጉ ሳስበው አሁን እሱ ሲያወራ እየሰማሁ ነበር እና ላስት ዊክ ይሁን ከሁለት ሳምንት በፊት ፈተና ነበር እና ፈተናውን በጣም ከባድ ነው እኔ በጣም ከብዳኝ ሳብጀክት ነው እና እኔ ብቻ ሳይሆን ጓደኞችን በሙሉ ይከብዳቸዋል እና ከምሳ ሰዓት በኋላ ነበር በጣም ትልቅ አሰምብሊ ሃውስ ነው የሚፈተነው እና እናጥና ስላቸው ምንድነው አንቺ ለጋ በኳስ እንዴ ምናምን ከዛ ምን ይጠቅሻል ኳስ ምናምን ከዛ አልኳቸው እና አንቺ ምንድነው ዶር ካቲኒ ቲቸርስ ፔት ምናምን ነገር አሉ ቲቸርስ ፔት ነገር አሉ ቲቸርስ ፔት ከዛ ምንድነው እሺ ምናምን ብዬ እነሱ ኳስ ያዩ እኔ እዛው ተቀምጬ ማጥናት ጀመርኩ ከዛ ይሄኛው ምን ማለት ነው ብዬ አስረዱኝ ምን ይሰራልናል ይሄን ማጥናት ፊውቸር ላይ የሚጠቅመው ወይ የሁላችሁ ይበል አለኝ ምናምን ነገር አለ ከዛ እሺ ብዬ አስተማሪው ጋር ሲል አንቺ ግን ከአስተማሪ ባነሰ ምንም አትሆኝም በቃና የእነሱን ቫልዩ ሳስበው it's like they live in the moment they don't care about the future አሁን የሚያደርጉት ነገር ፊውቸራቸው ላይ እና they all ended up failing the test እና አሁንን to enjoy the ኳስን ተረጋጊ ምናምን በቃ ምናምን እያሉ if I was with them if I didn't have ማለት ብሰማቸው ኑሮ I would have failed with them ግን I didn't እና ፈተናው ምናምን በጣም በቃ አስተማሪ ጸልዬ ነበር ከነሱ እንዲያስቀምጠኝ ምናምን አስኮርጂ ምናምን ይሉኛል ከዛ ማላቸው አስቀምጠኝ ለምን በጣም ግራ ገባኝ እና የሆነ ሰድቦኝ አስኮርጂ ሲል በጣም አናደደኝ because you know why can't you study why can't you work hard for something you value why don't you value your future I'm be you ጨርሼ ተወጣው እና የሆነ your friends value እናንተ ላይ የሚሆነ impact እንዲኖር አታውቁ አሁን ባስኮርጅ ኑሮ security camera everywhere ነው ያለው ታገኝቼ disqualified ሆነ ነበር ለዛ የኔን future ያበላሽብኝ ነበር because of their carelessness ለዛ የጓደኞቻችንን value we need to you know assess it በምን እንደተጽናናው ታውቃላችሁ ሴኩሪቲ ካሜራ ያለው ፈተና ነው እንጂ ሌላ ኒክኔም ደግሞ እኛ ጋር የነሱን ሐሳብ ጓደኞቻችን መሃል የነሱን ሐሳብ አክሴፕት ካላደረኩ እንዴ አንቺ ምን ልታሽቃብጩ that word hurts አሽቃባጭ ተብለህ አታውቅም ሶፊት በጣም በቃ ከዛ if you not agree ከነሱ ጋር ካልተስማማሽ እንዴ አንቺ ምን ልታስቀብጩ ለምን ልታካብጁ የሚሉት ወርዶች they hurt ስለዚህ የነሱን ቫልዩ የነሱን ነገር ላያችን ላይ የመጫን ነገር አለ ማለት ነው ብዙ ሰው ግን ይሄዳል አይደል
ብዙ ሰው ጥናቱን አያጠናም ማለት በዛው ፍሎ ያደርጋል ሰው በጣም የራሱ የሆነ ጥንካሬ ይፈልጋል አይደል ወደስ ምን አለ ሌላ ግን ability ይሄ ኖ የማለት አቅም ይጠይቃል እንደዛ አይነት ነገር አይደለ ይሄን ደግሞ የምታገኙት ኢሞሽናሊ በደንብ ኢንተለጀንት ስትሆኑ ነው እንደዛ አይነት ነገር ነው ኢንተለጀንት ደግሞ የምትሆኑ ሰልፍ ሪፍሌክት በማድረግ ነው ስለዚህ ሰልፍ ሪፍሌክሽን ባትፈልጉም እንኳን በቃ የሆነ necessary እንደሆነ ያሰባችሁ እንድትሆኑ ይፈልጋሉ እንደዛ መሆንም ያለበት በዚህ ያኔ ራሳችሁን ስታውቁ አንዳንድ ነገሮችን ኖ እኔ ይሄንን አላረግም because value ይናቃሉ ማድረግ የምፈልገው ናቃሉ ትላላችሁ ስለዚህ የሆነ ability ይጠይቃል ኖ ለማለት አይ እንደዚህ አላረግም ለማለት በጣም ability ይጠይቃል እሱ ደግሞ ኢሞሽናል ኢንተለጀንስ ይጠይቃችሁ አሁን ከጓደኞቻችን ጋር ኢንፍሉዌንስ ላለመሆን ከዛ ደግሞ በዚህ እድሜ ደግሞ ጓደኛ ያስፈልጋል እንዴት ነው ባላንስ የምናደርገው ከባድ ነው አይደል እንትን ማለት ነው ወይስ ምን አለብን እኮ እንዴት አድርገን ዋይዝ እንሆናለን አንቺ ከላይፍ ጎልሽ ጋር የሚሄድ ሰው ነው መምረጥ ያለብሽ ለምሳሌ እኔ አሁን ኳስ የሚጫወት ከሆነ ለምሳሌ አሁን እሱ በጣም ኳስ ተጫዋች መሆን ይፈልጋል አይደለም ስለዚህ ነው ተጫዋች ነው ከዛ ደግሞ ፊውቸሩን እንደዛ ነው ብዬ አስባለሁ ማን ነበር ቅድም ያላችሁት ለሚን ያማል የሚያማው ልጅ የሚተኛው ልጅ ስለዚህ ቢያንስ አንድ የሱን ታለንት የሚደግፍ ሰው ያስፈልጋል ከቤተሰብ በተጨማሪ ከዛ አንተ ትችላለህ ማድረግ ትችላለህ ያለ አንተ ተጠይቀስ ግዴታ ጓደኞች ጎበዝ ማለት አለባቸው ጎበዝ ተጫዋች ለሞ ነው እንደዛ አይደለም እንደዛ ሳይሆን just የራስሽ የሚጠበቅብሽ ነገር አለ የሆነ የምትሰሪው ነገር አለ ምናምን ነገር ከዛ በኋላ ደግሞ ትምህርት ቤት ውስጥ አሁን ለምሳሌ ኳስ ተጫዋች ምናምን ነገር በጓደኛ ስንመጣ ማለት ነው ኳስ ተጫዋች ምናምን አሁን አንተ ኳስ ተጫዋች ማለት ነው ቢቀርብ እኮ ይሻላል አንደርማይን ያደርጋል በቃ አለመጫወት ከዛ እንዲያሽ ከዛ መሸሽ ኢትዮጵያ ውስጥ ነው the most common one ደግሞ ይሄኛው ኢትዮጵያ ውስጥ ነው ይሰካልም እያወቀው ምናምን አፍሪካ ውስጥ ምናምን ትባያለሽ እና እንደዚህ ስትባይ ኖ ብለሽ ደግሞ በራስሽ ደግሞ ምንድን ነው የሚሄድ ጥሩ ዊክነስ እና ስትሪንግዛችንን ማወቅ ኤግዛክትሊ በጣም ባጭር አስቀራችሁ እንዴት ሀሳቤን ሳልጨርስ ነው እንትን ያላችሁ ሲጠይቅ ብላችሁ አንተ እግር ኳስ በጣም አበዛህ ምሳሌ ባለቤቱ እያለ ብዬ ነው ወደ ላምጣው ወደ ሙዚቃ ፕሬሸር እየተደረክ ነው በሱ አራኔ ያልደረግም በሱ ስለዚህ አንደኛ ላይፍ ጎልን ሰፖርት የሚያደርግ ጓደኛ ከዛ ደግሞ ካንቺ ከላይፍ ጎልሽ የሚያስወጣ ከሆነ ያ ጓደኛ አያስፈልግም እውነታውን የሚነግረን እውነታው ፍለፊት ከኋላሽ ሄዶ ማያወራ ማለት ሲደብርሽም ወይ ደግሞ የሆነ የሚያሳዝን ነገር ሲጋጥምሽ አይዞሽ ከዛ በኋላ ስትደሰች አብሮሽ አጥፍተሻል የሚልሽ ግን እንደሱ አይነት ጓደኛ እናገኛለን ነው ማለት ሁሉም ሰው ፐርፌክት አይደለም በጣም ራሳችንን ዞር ብለን ደግሞ ማየት ወይ ደግሞ ጓደኞቻችን ራሳቸውን እንደዩ ማድረግ ፕሬሸር ማድረግ ማለት አሁን አንቺ እንደዛ ነሽ ወይ ከዛ ደግሞ እንደዚህ አይነት ጓደኛ እናገኘው ደግሞ በጣም ከስንት አንድ ነው አሁን እንዴት ነው ባላንስ የምናደርገው ነው ይሄም ጥያቄ ነው ከዛ ደግሞ አንድ ጥያቄ ልጨምርላችሁ ሁሌ ኢንፍሉዌንስድ ነው እንደምትሆኑት በፒር ፕሬሸር አካባቢ ምን የምትገፉት ሰው ምናምን የለም አይ እንደ ተበዳይ ነው እያወራችሁ ያላችሁትና እንትንስ ገፍታችሁ ምናምን አታውቁ ኢኮርስ ነካ ለይተናል አሁን ማለት ነው ሌላ ዘኔ መሄድ አለብኝ ቶሎ ብንጨርስ የተሻለ ይመስለኛል እንቀጥለዋለን ሰዓት መሻል I think ያላችሁትን ሰብሰብ እናድርገውና ሁለት I think ስለ ራስን ስለ ማየት ስለ self reflection ስንነጋገር የነበረው ስለዚህ ራስን ማየት አንደኛው ጥንካሬና ድካምን ለይቶ ማወቅ አይደል ደስታና ስኬታችንን መለየት ከዛ ቫልዩ የምናደርገው ነገር ምንድነው ብሎ እነዚህ ነገር አይደንቲፋይ ማድረግ ለግላችን ራሳችን ለማወቅ አንደኛው ይጠቅመናል በዚህ ሂደት ውስጥ ደግሞ ሌላው አይደል ቻሌንጅ ብለን ያነሳነው ደግሞ ጓደኛ ትልቅ ኢንፍሉዌንስ ስለሚኖር self reflectም ለማድረግ ደገራዱ ማንነታችን ለማቅረጽ ለጓደኛ ተጽኗል የጓደኞቻችን ቫልዩ የሚያደርጉት ነገር ከኛ ጋር ለመስማማት ግን ደግሞ አዲስም ሳይም ጓደኛ ያስፈልገናል እሱን አስማምቶ እንዴት እንኖር የሚለው አንደኛ ማለት ጠቢብ መሆን ሁለተኛ ራስን ማየት አይደል ሬጉላርሊ ጋይዳንስ መፈለግም ደግሞ አንደኛው ነገር ነው ከኛ የሚበልጥ ምናምነውን ሰው ጋይድ እንዲያደርገን ማድረግ ሌላኛው ሐሳብ ነው I think በዚሁ ብንቋጨው
ሊሄድ ስለሆነ ማለት ነው። እንግዲህ ዛሬ ስለዚህ ደስ ስለሚል ውይይት ተወያይተናል። በሚቀጥለው ሳምንት ደግሞ በሌላ ሀሳብ አብረናችሁ እንገኛለን። ተከታተሉ።